ፖድካስት ሚዲያ ኢትዮጵያና ሶማሊላንድ የባህር በርና የጦር ኃይል መደብ ለማግኘት በመተኩም የሀገርነት ዕውቅና ለመስጠት ተፈራርመውት የነበረው የመግባቢያ ስምምነት የአፍሪካ ቀንድን ለአንድ ዓመት ሲያምስ የቆየ ጉዳይ ነበር። ስምምነቱን በጽኑ ያወገዘችው ሶማሊያ በጦር ኃይል ከማስፈራራት አንስቶ የመግለጫ ናዳ ስታወርድ ቆይታለች። የጠላት በሚል ካይሮና አስመራን የውሃ መንገድ አድርገውት የነበሩት የሞቃዲሾ ባለስልጣናት ወትሮም ኢትዮጵያ ላይ ምክንያት ይፈልጉ የነበሩት የካይሮና አስመራ መሪዎችም አጋጣሚውን ለመጠቀም ሲዶልቱ ቢከርሙም በቱርክ አደራዳሪነት ስምምነቱ ተቀልብሶ ኢትዮጵያና ሶማሊያ ወዳጅነታቸውን አድሰው ታይተዋል። ሆኖም ጉዳዩን ልባት ያገኘ አይመስልም። የሶማሊላንድ ዕውቅና ጉዳይ ከቀንዱ ሀገራት ወደ ሀያላኑ ከተሸጋገረ ደግሞ ዳግም የውዝግብ መንስኤ መሆን የሚችልበት እድል ክፍት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሲመጣ አይን ውስጥ ይገባሉ ተብለው ከነበሩት ሀገሮች መካከል ሶማሊላንድ አንዷ ነበረች። ራሷን ሀገር ነኝ የምትለው ሌሎች ደግሞ የሶማሊያ የአብራክ ክፋይ ነሽ የሚሏት አርጌሳ እዚህ ግምት ውስጥ መግባቷ የሚደንቅ አልነበረም። በዲሞክራሲያዊ ምርጫ መሪዎቿን የምትቀያየረው ሶማሊላንድ በተተራመሰው ቀጠና የረጋና ደህንነቱ የተጠበቀ አስተዳደር መመስረቷ በብዙዎች ዘንድ ሲያስሞግሳት ቆይቷል። የትራምፕን ቀልብ የሳበው ግን የራስ ገዟ ዲሞክራሲያዊነት ሳይሆን ስትራቴጂክ ጠቀሜታና አስተማማኝ አጋርነቷ ነው። ከተባበሩት አረብ ኤምሬትስ እስከ እስራኤል ድረስ አይን ያረፈባት የአፍሪካ ቀንዷ ግዛት ለአንድ ትውልድ ያክል ስትጠይቀው የነበረው የዕውቅና ጥያቄ እውን ሊሆንላት ተቃረበ ከተባለ ካሁን የተሻለ ጊዜ የለም። ሶማሊላንድ ሌላው ዓለም አገር የሚለውን ስያሜ ካለመስጠቱ ውጪ እንደ አንድ ሉዓላዊ ሀገር የሌላት ነገር የለም። የራሷ ጦር ኃይል፣ መገበያያ ገንዘብ፣ ዲፕሎማሲያዊ ውክልና አላት። ያልደፈረሰ ሰላም፣ በዓለም አቀፍ ኩባንያዎች የታጀበ የተረጋጋ ኢኮኖሚም አላት። መንግስቶቿን የምትቀያየረው በዲሞክራሲያዊ ምርጫ ነው። ያካሄደቻቸው ምርጫዎች በርቺ ተበራች ያስብለዋታል። እንደ ኢሮፓያን አቆጣጠር በ2017 ያደረገችው ምርጫ የአውሮፓ ህብረት፣ አሜሪካ፣ እንግሊዝና ፈረንሳይ የምርጫ ታዛቢ ልከው የታዘቡት ነው። የቅርብ ጊዜ ምርጫዋም የሙሴ ቤሂን መንግስት በአብዱራህማን መሐመድ ቺሮ ቀይሮ ዓለምን አስደምሟል። የሶማሊላንድ ታሪክ ብዙ ስብስብ ጉዞዎችን ተጉዟል። ሰኔ 26 1960 እንደ ኢሮፓያን አቆጣጠር በብሪታንያ ተይዛ የነበረችው ሶማሊላንድ ነፃነች ተብላ ሀገራዊ ነፃነቷን አወጀች። ይህ የብቻ የነፃነት ጉዞ ግን ከ5 ቀናት በላይ አልዘለቀም። አርጌሳ በጣሊያን ተይዞ ከነበረው የሶማሊላንድ አካል ጋር የሶማሊያ ሪፐብሊክን ለመመስረት በበጎ ፈቃድ ወሰነች። ያኔ ሞቃዲሾ ማዕከሉን ያደረገው የሶማሊያ መንግስት ተቋቋመ። ይህ ጥምረት ግን ከባድ ፈተና የገጠመው ብዙም ሳይቆይ ነበረ። የማዕከላዊው የሶማሊያ መንግስት ሶማሊላንድን ገፋ ማድረግ ጀመረ። በተለይ የአምባገነኑ የዚያድ ባሬ መንግስት በሶማሊላንድ የሚገኘው የኢሳቅ ጎሳ ላይ በደል አደረሰ። ኢሳቆችም ጭቆናውን ተደራጅተው ታገሉ። የኢትዮ ሶማሊያ ጦርነት ሲያከትም ዚያድ ባሬ ይበልጥ ሶማሊላንድ ላይ በትሩን አነሳ። በ10 ዓመታት የትግል ሂደት ከ200,000 ሰው በላይ አለቀ። ብዙዎች ይህን ዘመን የኢሳቅ ጭፍጨፋ ዘመን እያሉ ይጠሩታል። የደርግ መንግስት የሶማሊያ ተስፋፊዎችን ሰብሮ ለመጣል ከሀገሪቱ ተቃዋሚዎች ጋር አብሮ መስራት የሚል ፖሊሲ ሲከተል ተጠቃሚ ከሆኑት መካከል የሶማሊላንድ ታጣቂዎች ይገኙበታል። በተለይ የሶማሊያ ብሔራዊ ንቅናቄ ዋናው የትኩረት ማዕከል ነበረ። ደርግ ወርዶ ኢህአዴግ ሲመጣ ግን የሁለቱ ሀገራት ሁኔታ ተቀየረ። በኢትዮጵያ መንግስት ሲቀየር በሶማሊያ ማዕከላዊ መንግስት ፈረሰ። ኢህአዴግም በኋላ የተመሰረተውን የሞቃዲሾ መንግስት ሳያስቀይም ለሶማሊላንድም ዕውቅና ሳይሰጥ በመሃል መንገድ ለመሄድ ሞከረ። በአርጌሳ ቆንስላ በመክፈት ግንኙነቱን ቀጠለ። ከበርበራ ወደብም 19 በመቶ ድርሻ በመግዛት አርጌሳን ለንግድ ማሳለጫነት ተጠቀመበት። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ ሲመጡ ደግሞ ሶማሊላንድ የዕውቅና በር ለጥቂት ሊከፈትላት ነበር። አሁን ግን አርጌሳ የኢትዮጵያን ዕውቅና ሳትጠብቅ ሀገርነቷን የምታውጅበት መልካም አጋጣሚ የተፈጠረላት ይመስላል። የትራምፕ አስተዳደር ለሶማሊላንድ ዕውቅና እንደሚሰጥ ግልጽ የሆነው ፕሮጀክት 2025 የተሰኘው ሰነድ ላይ የሶማሊላንድ ስም ከተጠቀሰ በኋላ ነበረ። ወግ አጥባቂ የፖለቲካ ልሂቃንና የሪፐብሊካን ፓርቲ ስትራቴጂስቶች ያዘጋጁት ይህ ሰነድ ዶናልድ ትራምፕ ልክ እንደ መጽሐፍ ቅዱስ እያጣቀሱ እየተገበሩ የሚገኙት ሰነድ ነው። የቻይናን ተጽዕኖ መግታት እንደሚያስፈልግ በሚጠቁምበት በገጽ 186 ላይ ሰነዱ እንዲህ ይላል። በጅቡቲ የቀነሰ የመጣውን የአሜሪካን ተሰሚነት ለማስመለስ ለሶማሊላንድ ዕውቅና መስጠት ያስፈልጋል። ይህንን በማድረግ በአፍሪካ የሚገኙ ኩባንያዎቻችንንና አጠቃላይ በአፍሪካ ያለውን ብሔራዊ ጥቅማችንን ማስጠበቅ እንችላለን ይላል።
ከሶማሊላንድ እውቅና ማግኘት ጀርባ የኤሚሬትስ የእስራኤልና የአሜሪካ ብቻ ሳይሆን የብሪታንያ ባለስልጣናት ስምም ደጋግሞ ይነሳል። ጋቪን ዊሊያምስ አንደኛው ሰው ናቸው። የቀድሞ የእንግሊዝ የመከላከያ ሚኒስትር ለሶማሊላንድ እውቅና ከመታገልም ባለፈ የሀገሪቱ መንግስትን ወክለው ሌሎችን ለማሳመን ሲወተውቱ እንደነበር ይነገራል። የብሪታንያ የደህንነት አማካሪዎችም የሶማሊላንድን የጸጥታና የደህንነት ተቋማት በማሰልጠን እንዲሁም በማደራጀት ትልቅ ሚና ተወጥተዋል። በተለይ አዳም ስሚዝ ኢንተርናሽናል የተሰኘው ተቋም ይህንን በመወጣት ስሙ ይነሳል። እንግሊዞች በቀድሞ ቅኝ ግዛታቸው ተገኝቶ ተቋማት ያደራጁት ሶማሊላንድ እውቅና ሲሰጣት በምን መልክ መደራጀት አለባት የሚለውን ከግምት ውስጥ በማስገባት ነው። ሶማሊላንድን የበለጠ አይን ውስጥ ያስገባት ሌላው ምክንያት ደግሞ የጋዛው ጦርነት ነው። የጋዛው ጦርነት እስራኤል ከተለያዩ አቅጣጫዎች እንድትጠቃ አድርጓታል። ከየመን፣ ኢራቅ፣ ኢራን፣ ሊባኖስና ሶሪያ ጥቃት መጥቶባታል። እስራኤልም ሐማስንና ሂዝቦላህን በማዳከም የሶሪያው በሽር አልአሳድ መንግስት እንዲወገድ በማድረግ በአካባቢው ያላትን የኃይል ሚዛን አስጠብቃለች። ይሁንና ከየመን የሚመጣውን ጥቃት በብቃት መመከት አልቻለችም። ሶሪያ ወይም ሊባኖስ ጦር እንዳዘመተችው የመን ገብታ ተመሳሳዩን ማድረግ ቸግሯታል። ምክንያቱም ያለው የመልክዓ ምድር ርቀት ይህንን በቀላሉ እንድታደርግ አያስችላትም። ይህንን ክፍተት ለመሙላት ታዲያ ሶማሊላንድ ጥሩ ምርጫ ሆናለች። ይህንን ምርጫ ደግሞ በዋናነት ጠቋሚ ሆና የመጣችው የተባበሩት አረብ ኤሚሬትስ ናት። በበርበራ ወደብ ገንዘቧን ያፈሰሰችውና የጦር ሰፈር በሶማሊላንድ መገንባት ጀምራ የነበረችው አቡዳቢ በዚያ ያላትን ጥቅም ለማስጠበቅ እስራኤልን እንደጋበዘቻት ሚድል ኢስት ሞኒተር መዘገቡ የሚታወስ ነው። ኳታር በገልፍ ሀገራት ስትገፋ ከዶሃ ጎን በመቆም ለኤሚሬትስ ጀርባ የሰጠችው ሞቃዲሾ ለኤሚሬትስ ከጊዜ ወደ ጊዜ ምቹ እየሆነች አልመጣችም። በቅርቡም ለስልጠና ወደ ሶማሊያ ገብተው በነበሩ ወታደሮቿ ላይ የተፈጸመው ጥቃት ይበልጥ እንድትሸሽ አድርጓታል። እስራኤል በሶማሊላንድ የጦር ቤዝ እንድትመሰርትና በአካባቢው ያላትን ጥቅም እንድታስጠብቅ የቀረበላትን ግብዣ ትልቅ ቦታ እንደሰጠችውም ተነግሯል። አሁን ዶናልድ ትራምፕ ሲመጡ ታዲያ ይህ ጉዳይ ይበልጥ ተነስቷል። ትራምፕ ጋዛ የሚገኘውን ሕዝብ ለማስፈር ከመረጧቸው ስፍራዎች አንዷ ሶማሊላንድ መሆኑ በተደጋጋሚ ተነስቷል። በእርግጥ የሶማሊላንድ ባለስልጣናት ይህንን ጉዳይ በተመለከተ ማንም አላዋየንም ብለዋል። ሶማሊላንድ በልዕለ ኃያሏ አሜሪካ እውቅና ተሰጣት ማለት እውቅናው የማይቀለበስ ነው ማለት ነው። አሜሪካ የባረከችውን ሀገርነት እንደ ማዕድ ከቦ አለመቋደስ ከባድ ነው። እንግሊዝ፣ እስራኤል፣ ኤሚሬትስ እና ሌሎችም ይህን እውቅና ይከተላሉ ተብሎ ይጠበቃል። ሞቃዲሾን ፈርቶ ሌላው እውቅና ሳይሰጥ ምን ቤት ነኝ ብሎ አፍሮ እውቅና ሳይሰጥ የቆየው ሀገር ሁላ ምን ተፍረቱን መጣሉ አይቀርም። እዚህ ውስጥ ኢትዮጵያ ልትገባ የምትችልበት እድል ሰፊ ነው። 176000 ስኩዌር ኪሎ ሜትር የምትሰፋው ሶማሊላንድ ከኢትዮጵያ ጋር 745 ኪሎ ሜትር የሚሆን ድንበር ትጋራለች። እንዲህ አይነት ረጅም ድንበር የሚጋሩት የኢትዮጵያ ጎረቤቶች በቁጥር አነስተኛ ናቸው። 23200 ስኩዌር ኪሎ ሜትር ብቻ የቆዳ ስፋት ያላት ጅቡቲ ከኢትዮጵያ ጋር የምትጋራው 375 ኪሎ ሜትር ብቻ ነው። እርግጥ ነው የኢትዮጵያ የሸቀጥ መተንፈሻ የሆነችው ሀገር ከጥበቷ የሚበልጥ ኢኮኖሚያዊ ትስስር ከኢትዮጵያ ጋር አላት። ያም ሆነ ይህ ግን ኢትዮጵያ ከሶማሊላንድ ጋር የምትጋራው ድንበር ከጅቡቲ ጋር ከምትጋራው በእጥፍ ይበልጣል። የኢትዮ ሶማሊላንድ ድንበር 744 ኪሎ ሜትር ከሚረዝመው ከኢትዮ ሱዳን ድንበር በ1 ኪሎ ሜትር ይበልጣል። ኢትዮጵያ ከኬንያ ጋር የምትጋራው 861 ኪሎ ሜትር ነው። ኢትዮጵያ ከቀረችው ሶማሊያ ጋር የምትጋራው እኩል ሊባል የሚችል ድንበር ከሶማሊላንድ ጋር ይኖራታል። በመሆኑም ከኤርትራና ኬንያ ቀጥሎ አዲሲቷ ሀገር ትልቅ ድንበር ተጋሪ የምትሆንበት እድል አለ። ከፍተኛ የሸቀጥ ንግድ ይስፋፋበታል ተብሎ የሚጠበቀው የሶማሊላንድ ጠረፍ ለኢትዮጵያ የውጭ ገቢ ንግድ ትልቅ ስፍራ ይኖረዋል ተብሎ ይጠበቃል። ሶማሊላንድ በአሜሪካ ታግዛ የምትገነባው ኢኮኖሚ ለኢትዮጵያ የግብርና ምርቶች ሰፊ ገበያ የመሆን እድል አለው። ይሁንና እውቅና የመስጠቱ ጉዳይ ያለምንም ዋጋ የሚገኝ አይሆንም። ለሀርጌሳ እውቅና ለመስጠት ከሞቃዲሾ ጋር ያለን ግንኙነት ያበላሻል። በሶማሊያ ሰራዊት ያሰማራችው ኢትዮጵያ በዛች ሀገር ያላትን ጥቅም አደጋ ላይ ልትጥል ትችላለች። ነገሩ ከከፋም በሰላም አስከባሪነት የተሰማራው ሰራዊት ደህንነት አደጋ ላይ ሊወድቅ ይችላል። የሶማሊያ መንግስት ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የባህር ጠረፍ ስምምነት አልሸባብ ብዙ ተዋጊዎችን እንዲመለምል እድል ፈጥሯል ማለቱ የሚታወስ ነው። እናም በኢትዮጵያ ሰራዊት ላይ አልሸባብ ጥቃት ፈጸመ በሚል ሽፋን ሊቀነባበሩ የሚችሉ አደጋዎችን አስቀድሞ መጠንቀቅ ያስፈልጋል። እውቅና መስጠቱ እንደ ቻይና ካሉ ሀገራት ጋርም ሊያስተዛዘብ ይችላል። ታይዋን የቻይና አካል ናት የሚለውን የአንድ ቻይና ፖሊሲ በመላው ዓለም የምታስተገብረው ቤጂንግ አንድ ሶማሊያ የሚለው መርህ ሲጣስ ነግበኔ ብላ መመዝገቡ አይቀርም።
በሶማሊያ ላይ ኢንቨስት ያደረጉ ቱርክን የመሳሰሉ ሀገራትም ነገሩን በጥሩ ልብ ያዩታል ተብሎ አይጠበቅም። ከሞቃዲሾ ጋር አብራ ኢትዮጵያን ለመግፋት የሰራችው ግብጽም ነገሩን በጥንቃቄ ትመለከተዋለች ተብሎ ይጠበቃል። የሶማሌላንድ ዕውቅና ማግኘት ኢትዮጵያ ተጨማሪ ጎረቤቶች እንድታገኝ ያደርጋታል። አዲሲቷ ጎረቤት ደግሞ በአባይ ወንዝና በግብጽ ጥቅሞች ላይ አቋም እስክትይዝ ድረስ ብዙ ልፋት ይጠይቃል። የኃይል አሰላለፏ የት እንደሚገኝ ከወዲሁ መገመት ያስቸግራል። እናም ልክ እንደ ኢትዮጵያ ሁሉ ለግብጽ ፈተናም እድልም ይዞ ሊመጣ ይችላል። ኢትዮጵያ ከሶማሌላንድ ጋር ስምምነት በተፈራረመችበት ጊዜ የነበረው አተካሮ አሁን ይደገማል ተብሎ ግን አይታሰብም። ምክንያቱም ዕውቅናው የመጣው ከአሜሪካ ከሆነ ለአሜሪካ እጅ የሚነሳው ዓለም ቁጣውን ማለዘቡ የማይቀር ስለሆነ የአሜሪካን የጦር ቤዛ አስተናግዳ ዕውቅና ታገኛለች እየተባለች ያለችው ሀርጌሳ ለኢትዮጵያ የምታመጣው ስጋትም እድልም እንዳለ ግልጽ ነው። የኢትዮጵያ መንግስት በቀይ ባህር የባህር በር ለማግኘት የሚያደርገውን ጥረት የማደናቀፍ እድል አላት። የጦር ቤዙን በሶማሌላንድ የሚተክለው የአሜሪካ መንግስት አካባቢው እንዳይተራመስብኝ በማለት ተጨማሪ ውጥረቶችን ማራቅ ሊፈልግ ይችላል። በሌላ በኩል ደግሞ ቀጠናው እንዲጠበቅለት የኢትዮጵያን ሰላምና ጥንካሬ ስለሚፈልግ ኢትዮጵያ ጠቃሚ ሀገር ሆና ልትቀጥል ትችላለችም ብሎ ማሰብ ይቻላል። ከመቼውም ጊዜ በላይ አዲስ ታሪክ ሊጻፍበት የተቃረበው የአፍሪካ ቀንድ ይዞት የሚመጣውን እድልና ፈተና ለማስተናገድ ከወዲሁ ከፍተኛ ዝግጅት ይጠይቃል። August Media.